HIV አልጋ ቁራኛ ይሆናል የተባለ ሰው HIV አልጋ ቁራኛ ይሆናል የተባለ ሰው ይሞታል የተባለ ሰው እግዚአብሔር ግን ፈውሶ ዛሬ በክብሩ አቆሞታል። ከከባድ ኪንታሮ ከከባድ እጢ ከከባድ እባጭ አድኖ ዛሬ በክብሩ ቆሞ አንተ ስታራራቶችን ጌታ መስክሷል። ስንት የሞት ምዕራፎችን ደንግጦን ዛሬ በሕይወት አለ። ታክሉ ስንስ ምን ይሰማዎታል? አሁን ምንም አይሰማኝም። ቆንጆ አንተ ጋር እዚህ ከመጣ ወዲህ በጣም ቆንጆ ነው። ድኛለሁ። ኤዲስ ሶኒ ዞስ ምድናለ እንዴ እኔ ክርስቶስ አሜን ሱራፌል አለ ይሄ ኤችአይቪ በጸሎት ያጠፋልና ሰዎቹ እኔን ይዘው ያመጡ አማቱኝና ባካጸሉን በዛ ጸሎት በሱ ጸሎት እስካሁን አሜን አሜን ጌታ ታላቅ ነው። ለኔ ያደረገልኝ የአጎቴ ልጅ ነበር፣ ወታደር ነበር። ወደ ቤቱ ተመልሶ በቃ ታደለ ሞቷል ወርቄ ለቅሶ ላይ ተብዬ አይሞትም እግዚአብሔር ድንቅ ነገር ያደርጋል ብዬ ፎቶግራፉን ይዤ መጣሁ። እዚህ እሱ ጸለየልኝ፣ ዘይት ቀባልኝ፣ ውሃ ጸልዮ ሰጠኝ። ያንን ይዤ ወላይታ ሄድኩኝ። ሄጄ አጠጣሁ። ፎቶግራፉን እንደዚህ ጭንቅላቱ ላይ ዘይት የተቀባው ቀባው። አሁን እግዚአብሔር አድኖት ወንድሜ ወንድ ልጅ ወልዶ ብዙ ነገር ዋ ሽንትነት የስንት ዓመት ጉርጋድ ተጠርምሶብኝ እሱ ቃል አውጥቶ ማን ምን ሰበር ነገር አለ ሞትን ቀድሟል እግዚአብሔር ሞት ቤትሽ ገብቶ ነበር ቀድሟል ሞትን እግዚአብሔር ብሎ እውነት ማክሰኞ ዕለት እዚች ቦታ ተጸልዮልኝ ሮብ ዕለት ጉርጋድ ጎረቤት ነው ጉርጋድ ያለው እና ቤታቸው ሄጄ እንጀራ ነበር የሚጋገረው ቤታቸው ሄጄ ዱቄት መጥቷል ብዬ ልነግረኝ ባይሄድኩበት እንደዚህ በቃ ቆሜ ያለው ተደረመሰ። እስከዚህ ድረስ ገባው። እስከዚህ ድረስ ልጃቸው እጁ ወላና ነው። እኔም ያንን አልቻለም። ግን ሰራዊት ጌታ እግዚአብሔር አላለኝ። ትልቅ ነገር አለ፣ ትልቅ ነገር አለ። ይህን ብላቴና እግዚአብሔር ይባርከው። ይውረስ ይውረስ ጸጋ ይወሰድበት ይስፋ ለዓለም ይድረስ። ጌታ ኢየሱስ ይባርከው። በጣም ውስጣችን ተሰብሮ ነው የመጣነው። የሆነ የጸሎት ቲም ነበርና እዛ ቸርች ላይ ስንል ድንገተኛ ሞት ቤታችሁ አለ፣ ስለዚህ መጸለይ አለባችሁ ተባለ። ድንገተኛ ሞት በአባታችሁ ላይ አለ ተብሎ ታወጀ። እዛው እየጸለይን ነው። የሚገርማችሁ ነገር በዚህ በ15 ቀን ውስጥ ተብሎ ነው የተወሰነው። በዚህ በ15 ቀን ውስጥ ድንገተኛ ሞት ቤታችሁ ላይ አለ ተባለ። እኛ እዚህ የተማርን ነው ግራጁዌሽን አለኛ የጠበቅን እግዚአብሔር በቃ ይረዳናል ደስ የሚል ጊዜ እንደምናሳልፍ ነበር። ግን የታወጀ ሞት በጣም የሚገርም ነበር። እንደገና ሌላ ቦታ ላይ ጸሎት ላይ ያለን ለማዘራችን በቃ እሱ እንደሚሞት ነው የተነገረን እና እግዚአብሔር ነገሩን ሊገለብጥ ይችላል። ለሕዝቅኤል እንኳን እግዚአብሔር እድሜ ጨምሮለታልና መጸለይ አለበት። እግዚአብሔር ደግሞ ብዙ ምሕረት አለው ተባለ። በቃ ተደወለለትና ለሱ ተናገረ። በደንብ ጸልዩ ተባለኛ ተምለን በጣም የወደቀው እኛ በቃ እግዚአብሔር እስካሁን አረድቶ ተሸክሞ አባቱን እናቱን በምድረ በዳ ላይ አባቱን እውነቴን ነው ማለት በጣም እግዚአብሔር ያባበለን። እኛ
እኛ ይሄን እያሰብን ምረቃለ በቃ አንድ ላይ ቤተሰብ ሰብሰብ ብሎ እግዚአብሔርን ያመሰግናል በተባለ ሰዓት እንደዚህ አይነት መርዶ ሲሰማ በጣም ልብ ይወድቃል። እውነቴን ነው እላችሁ እንደዚህ አልነበረም። አቅም አጣን በጣም አቅም አጣንና በቃ ለመጸለይ በጣም እውነት መጸለይ ራሱ አቃተንና ከስልክ ውስጥ አወጣን ፎቶግራፉን አውጥተን ባይብል ውስጥ ከተትንና እስከ 9 ሰዓት ጸለይን። እስከ 9 ሰዓት ጸለይ። የሚገርማችሁ ነገር በዚህ ሳምንት በ15 ቀን ውስጥ ነው የተባለው ከመሬት ተነስቶ ከስራ እንደመጣ መገላበጥ ምንም ማለትም አይችልም። ጸጥ ማውራትም አይችልም ምንም ማለትም አይችልም። ዝም ማለት በቃ ጸልዩ ተባለ። ምን እናል ሲባል በጣም እስከ ሌሊቱ 9 ሰዓት ሐሙስ ዕለት አርብ ነው እዚህ የመጣ ነው። ሐሙስ ዕለት እያየን አነጋን ብትሉ ማንም ሰው አያምንም። በቃ እንዲሁ እያየን በቃ የሞት መንፈስ በቃ የተከበበ አንዴ በቃ ሞቶ እያለቀስን ምናምን ይታየናል። በቃ እኛ ትምህርት ላይ ነው ያለነው። በጣም ውስጣችን ወደቀና በቃ መጸለያለን። እግዚአብሔር በቃ ባለ ብዙ ምሕረት ነው አለን። በቃ መጠንከር ጀመርና ሌሊቱን ሙሉ ስንጸልይ አደርን። እንቅልፍም አልወሰድንም። የሚገርማችሁ ነገር እግዚአብሔር እንደሚናገረንና ሞትን እግዚአብሔር እንደሚመጣ እርግጠኛ ሆነን መጣን። ቸርች ውስጥ እንደመጣ ነው የሚገርማችሁ ነገር ከፕሮግራም እስከ ቃል ድረስ እስከ ወርሺፕ ድረስ የኛ ታሪክ ብቻ አሜን። በጣም ገርሞኛልና ፈጣኙን ለዋታን እግዚአብሔር ወቅቶታል ብላ በጣም ሲጸልይ ጊዜ በጣም የተቀበልን ያለ ነው። በጣም እግዚአብሔር ምስክር በቃ ሁሉን ችግሩን አረሳን። በቃ አረሳንና እግዚአብሔር እንደሚናገርን እርግጠኛ ሆነን በእግዚአብሔር እርግጠኛ ሆነን ፎቶግራፉን ሄደን ፕሪንት አየር ላይ ነው ፕሪንት ስናደርግ የሚገርማችሁ ነገር እዚህ እንዳልመጣ ጠላት ከሰሰኝ። ግራጁዌሽን ነበርና ፎቶግራፍ መጽሔት አለ አለ ምንም ይቅርብኝ እኔ እንኳን ተስፋ ያርቋል 3 አመት ሙሉ ተምሬ ምን ብዬ ለፍቼ እንደዚህ ይሞታል ተብሎ የሞት አዋጅ ታውጆ በምን አቅሜ ነው ሄጄ ፎቶ ምንነሳው ያለቀስን መጣ ችለን የተቀመጥነው እንደ ተነሳን እግዚአብሔር አገኘን። እናንተ ቤት የታወጀ ሞት ነበር ግን እግዚአብሔር ቀድሟል ስለኝ ምንም ወራታቱ በደረጃ ይሁን እግዚአብሔር የተመሰገነ ይሁን። በእግዚአብሔር እርግጠኛ ሆነን መጣን። እግዚአብሔር አላሳፈረንም። እዚህ ሲጸለይ እዛ ተነስቶ ድኖ መከራከር ያለ ሰውዬ ይሄ ሰውዬ እንደው እንኳን ለሞት ሱፉን ገጭ አርጎ መጥቶ የሚመሰክርበት ፕሮግራም አለ። በትክክል ግራጁዌሽን ላይ እንደሚመጣ ነበር ብለን በጣም ደስ አለን። ነገራችሁ በጣም ብዙ ችግሮችን አልፈናል። ነገሮች እንደዚህ ሼክ አድርገውን ግን እነዛ ነገሮች እኛ ወደ ኢየሱስ ዳር አጣበቁን እንጂ አልፈሩንም። ያለው ነገር ለምን መሰላችሁ? በቅድስናችሁ እንዳትደራደሩ። በእግዚአብሔር ላይ ያላችሁ እምነት ብርቱ ሲሆን የበረታ ነው የሚነሳባቸው ነገሮች። በእውነት እናቴ በ9 ወሯ ኦፕሬሽን ሆኖ በ9 ወሯ ላይ አያ እንደዚህ መጥቷት በ12ኛው ነው የወለደችው። የቤት ዕቃ ሁሉ ነገር ተሽጦ አልቆ ማለት ነው። እና እኔ ውጤት አጣው በሷ ምክንያት ማለት ነው። እሷ እዚህ ትማራለች ጤና ሳይንስ ኮሌጅ ነው የምትማረው። በጣም ችግር ውስጥ ገባን። እኔ ማክሰኞ ቀን እዚህ መጣሁ። የሚገርመው ማለት ነው የቤተሰብ ያለው ነው የራሴ ለመናገር ነውና ከዛን እዚህ በጣም ቁጭ ብዬ ነበር። እዚህ ጋር አስነሳኝ እንደዚህ ዶክመንት ይዤ ነበር። ከዛን ዶክመንቴን ተቀበልና ጸለይልኝ ይሆናል አለኝ። ይሳካል የፋዘር ጉዳይ ነበር እዚህ ልገባ ነበር። እዚህ ልገባው ጉዳይ አለ ይሳካል አለኝ። በእኔ ሆነ በውክልና ነው የመጣሁት። በጭራሽ የማያም ነገር መጥቶ ኢቭን እኔ እዛ ነገር ላይ ጨክኜ ነው የምገባው። ሁሉም ሰው ዘመድ ወንድም የተባለ አክስት አጎት የተባለ ሁሉም እምቢ አሉ። ማን ይባል እኔ ከገባሁ ከታሰብኩ ልታሰብ ብዬ በውክልና ገባሁ። ነገሩ ተሳክቶ ይኸውና ለፋዘር ተደውሎለት እግዚአብሔር ስም ይባረክ። ዛሬ የሰራዊት ጌታ እግዚአብሔር ባንቺም በቤትሽም ገባ።
አሜን በኑሮሽ ላይ ገባ አሜን በልጆችሽ ላይ ገባ አሜን በምትሰሪው ስራ ላይ ገባ አሜን ሶስት ነገር ነው ጌታ መንፈስ ቅዱስ የሚያሳየኝ ስራ ቦታ የሚላክብሽን ጦር ያለው ቀስታ ያለው የሰራዊት ጌታ እግዚአብሔር ሰብሮልሻል አሜን ጌታ ምስክሬ ዕውቀት ይያለሽ ወረቀት ይያለሽ እንደገናም ደግሞ ብቃቱ ይያለሽ ነገር ግን የማይመጥንሽ ፖዚሽንና ወንበር ላይ ያስቀመጠሽ ጎልያድ ከናንተ ይቢላይ ወደቀ አሜን አሁን ከምትሰሪበት መስሪያ ቤት ላይ እግዚአብሔር ሌቭል ሽፍት ሲያደርጋል አሜን ደረጃ ሲጨምራል አሜን ማዕረግ ሲጨምራል አሜን ፕሮሞሽን ሲጨምራል አሜን አንቺ ለኢትዮጵያ ብቻ አይደለሽም ለነጮች ሌክቸረር ሆነሽ ነጮችን ስታስተምሪ ይሆናል አሜን ስሙ ለጌታ ትልልቅ ዓለም አቀፍ ካምፓኒዎችን ትልልቅ ተቋማትን ዓለም አቀፍ የሆኑ ተቋማትን ትለች አሲስት ስታረጊ ስታማክሪ ስታሰለጥኝ ታላላቅ ነገስታቶችን ስልጠና ስትሰጪ አሜን በዓለም አቀፍ ደረጃ አሜን በዓለም አቀፍ ደረጃ አሜን አሁን ታሪክ ተቀይሯል ከአንድ ፍላይት ወደ ሌላ ፍላይት አሜን ከአንድ ጉዞ ወደ ሌላ ጉዞ አይደለም ከአንድ ፍላይት ወደ ሌላ ፍላይት አሜን ጌታ በኢየሱስ የምትፈሪውን ጉዳይ እግዚአብሔር አትፍሪሽ አሜን ዛሬ ሰብራለሁ አሜን ሰብራለሁ አሜን በዚህ ስትይሹ በዚህ ስትይሹ ምስቅልቅል ትርምስምስ እያረገ የሚረብሽሽ መንፈስ እግዚአብሔር ሰብራለች አሜን አሜን ይዋጋሻል ጠላት ከመሬት ተነስቶ በማታውቂው ሁኔታ ይዋጋሻል በማታውቂው ስውር የሆነ ውጊያ አለብሽ ስውር የሆነ የእግዚአብሔር እጅ መጥቶ ቆሟል አሜን እስቲ ተቆረጠ የኔ ችግር በል ዛሬ ተቆረጠ የኔ ጠላት ዛሬ ወደቀ ትዕግስትሽ እንደ መርከብ ብዙ ነገር ችለሽ ተሸክመሽ የምትኖሪ ጀግናች እግዚአብሔር እኮ ነው ትከሻሽን ያሰፋልሽ አሜን እግዚአብሔር ነው ትከሻሽን ያሰፋልሽ አሜን ሰው ሊታገስ የማይችለው ከባዶችን ታግዘሽ ስታልፍ ነው አሜን እግዚአብሔር ነው ይህን ጸጋ የሰጠሽ አሜን በጌታ በኢየሱስ ክርስቶስ ስም አሁንም ለፊትሽ ያለውን ባህር እግዚአብሔር ከፍሎ አሻገረሽ አሜን እስቲ ተሻግሬያለሁ አሁን ፓስፖርትሽን በመንፈስ ዓለም አየዋለሁ ተቃጥሎና አሁን ያንቺ ፍጻሜና ያንቺ ኑሮ እዚህ ኢትዮጵያ አይደለም ወንጂ አሜን ስፍራ ተዘጋጅቷል አሜን ቦታ ተዘጋጅቷል አሜን ቤት ተዘጋጅቷል አሜን ደሞዝ ተዘጋጅቷል አሜን ዩኒቨርሲቲ ተዘጋጅቷል አሜን ትማሪበት ሰው የምታስተምሪበት አሜን ስሙ ለጌታ ጌታ በዚህ ዘይት በዚህ ሰዓት ላይ እላይሽ ላይ ከባድና ታላቅ ፈውስ አምጥቷል አሜን ቤትሽ ተፈውሷል አሜን ኑሮሽ ተፈውሷል አሜን ልጆችሽ ላይ ታላቅ ፈውስ መጥቷል በኢየሱስ ክርስቶስ ታላቅ ፈውስ መጥቷል አሜን ነው እየረዳሽ ያለ ድንገት ሐሳብሽን ውስጥ የሚያደርግብሽን ነገር አያለሁኝና እግዚአብሔር ዛሬ ወቅቶታል አሜን አሜን ነው አሜን እየረዳሽ ያለ ወደ አደጋ ላይ ሊጥል ሐሳብ የሚል በቃ እይታሽን የሚያደርግ እና የእስራኤል ልዑል ቅዱስ እግዚአብሔር መልአክን ልኮ አንቺን ሲታደግሽ ነው አሜን በምትረጂበት በምታሽከረክሪበት ስፍራ ላይ መልአክ ሲቀድሙ ነው አሜን ከከባድ ጠላት ከደገሰልሽ ተባላቅ ነገሮች እግዚአብሔር መልአኩ ምንጭቅ አርጎ ሲታደግሽ ነው አሜን አሜን ነው አሜን አሜን ነው አሜን እግዚአብሔር ስላንቺ ስለ ልጆችሽ ስለ ትዳርሽ ሲል አንቺን ሲታደግ ነው ማለት አሜን እንደ አይኑ ብሌን ሲጠብቅሽ ነው ማለት አሜን በኔ ላይ በስቲ በኔ ላይ ጭንገፋ አይሰራ ፊደሊቲ አይሰራ ኢየሱስ ሰብሯል አሜን ሊሚቴሽንና እገዳ ከስራሽ ላይ ተነስቷል አሜን ከኑሮሽ ላይ ተነስቷል አሜን ልጆችሽ ታላላቅ የእግዚአብሔር ሰዎች ይሆናሉ አሜን ጂያንት ይሆናሉ አሜን ክርስቶስ ለጌታ ዛሬ አንቺ ኢየሱስ ያድናል እስቲ አዋሽ ተገለበጠ
ዛሬ እስቲ የኔ ችግር የኔ ቆምልሽ እዚህ ነው የኔ መከራ ተቀበለ የሚገርመው ነገር እዚህ ሆነሽ ተስፋ ሊያስቆርጥሽ ነገርሽን ይዞ ማምኖ ወደናቆ አጸንፎ ያዘገየ መንፈስ ቀብሬዋለሁ ዙሪያሽን ሲያይ ማንም የለም ብቻሽን ነሽ የእስራኤል ቅዱስ እግዚአብሔር እንደዚህ ይለኛል እኔ ከአንቺ ጋር ነኝና ልጄ አትፍሪ ለብዙ ቦታ የከፈለው ማዕበልና ወጀብ እግዚአብሔር ገሰጸልሽ ጸጥ አደረገሽ ሰው ፊትሽ የሞላልሽ ይመስላል አንቺ ነሽ ጉልበትሽን የምታውቂው እግዚአብሔር ዛሬ በዚህ ምሽት ጉልበትሽን ወደ ኑር ቀየረው እንቅልፍ ያሳጣሽን የሚረብሽሽን ሰውነትሽን ሁለት ቦታ ከፍሎ የሚረብሽሽን አዋጅ ጌታ መንፈስ ቅዱስ አሳየ አሁን በዚህ ሰዓት ላይ አንቺ ላይ ታላቅ ፈውስ መጣ ክብር ስለጌታ ከመሬት ተነስቶ ያምሻል አታውቂም ከመሬት ተነስቶ ያምሻል አታውቂም ከመሬት ተነስቶ ያምሻል እንቅልፍ ይነሳሻል ስትመረመሪ ምንም የለም እግዚአብሔር እንደዚህ ነው የሚለው አንቺ ላይ የታወጀ የትኛው የጭንቀት አዋጅ በዚህ ዘይት ተነቀለ በኢየሱስ ስም ተነቀለ እዚህ ነገር የተፈወሰ አሜን ነው አሜን ነው የጤና ፈውስ ብቻ አይደለም የተያዘብሽ ባጀት ተለቀቀ ኢኮኖሚሽ አስቤዛሽ ሲፈወስ ነው ማለት በማጣቅ ሁኔታ ቤትሽ ሰላም የሚነጥቅ አሲድ ብዙ ግርጭሽ ላይ ትሻለሽ የት እንደሚገባ ምን እንደሚሰራው አታውቂ ስውር የጨለማ ስራ ያለው እግዚአብሔር ሰበረ አሜን በረከትሽ እየዳሰ ያለ እባብ ዛሬ አንገቱን ቆርጦ የቸገረሽን ቀንበር ዛሬ በላይሽ ላይ ሰበር አሜን ሱፍ የሆነ ቀንበር ካንቺ ላይ ሲሰበር አሜን አንዱ ችግር ሳጫሽ ሌላ ችግር ይመጣል አንዱ ወጪ አውጥተሽ ሳጫሽ ሌላ ወጪ ላይ የወጪ ፈርቃ ነው ቤትሽ ውስጥ ሰበብ ምን ገንዘብ እንደሚያስወጣት ምንድነው ችግሩ ብለሻል ምንድነው ፕሮብሌሙ ብለሻል በጌታ በኢየሱስ ስም ሰላም ነው ይጫው አሜን ነው ሰላም ይሁን ኢየሱስ ክርስቶስ ሲሆን አንቺ ቢሮ ውስጥ መስሪያ ቤት ውስጥ አየሁኝ እኮ እንጀራሽን የሚቃኑ ወንበርሽን ሊቀሙ የሚያሰሩ የሚያደቡ ፖለቲከኞች ሰረኞች ቋንቋቸው እንደመናለን አንቺ ቢስ እንደሚወደው እንደዚህ ይደረጋል እንደ መርዶክዮስ ፈረስ ሰረገላ የማለት ምንድነው ሹመት ወራት ባያሉ ጊዜ የደረሰ ድገት አርባ ኪሎ ሜትር ገባ እግዚአብሔር 40 ኪሎ ሜትር አልፎ መስጊድ ያለው ሙስሊም መስጊድ ቀበሌ ውስጥ ያለው ቀበሌ ውስጥ በአረብኛ ፊደል ስም ተጽፎ የተተከለ ድግምት ምንድን ነው ይወንድም ጨርቁጥሮ እንዲያመት እንደገና ደግሞ አብሮ ብቻ አይደለም እውር ሆኖ ብቻ አይደለም ዲዳ ሆኖ አይደለም የቆመ ብቻ አይደለም ቶታሊ ሽባ ፓራላይዝ ሆኖ እንዲሞት የተተከለ መስጊድ ውስጥ የተተከለ ቃልቻዎች የሆነ የሚቀመጠሙ ጠንቋዮች የሰሩትን ጫፍ እየቃሙ በጫፍ የሰሩትን በአረብኛ ፊደል ያጻፉትን ድግምት አየሁ የእስራኤል ልዑል ቅዱስ እግዚአብሔር የዋት ድግምት ዛሬ ሰብሯል ፓራላይዝ ሆኖ አልጋ ቁራኛ እንዲሆን እግዚአብሔር ግን ያለኝ አዋጅ የገለበጠው ምኑን ነው? ፓራላይዝ ሽባ ሆኖ አካላቱ በሙሉ በድን ሆኖ
አልጋ ቁራኛ ሆኖ እንዲሞት የታወጀው አዋጅ ዛሬ ገልብጦለታል። አሜን።